በህይወታችሁ ላይ ታሪካዊ ስህተት እንዳሰሩ ለፍርሃት እጅ አትስጡ። ፍርሃት አደገኛ የሆነ የጠላት መሳሪያ ነው። ልባችሁ ውስጥ ገብቶ ቦታ ከያዘና መስራት ከጀመረ የመጀመሪያው የሚያደርገው ኃይላችሁን ይበላል። ሁለተኛው እምነታችሁን ያቀዘቅዛል። ሶስተኛው ከፊታችሁ ላይ ተስፋን ያጠፋል። መዝሙረኛው ዳዊት 118 ቁጥር 6 ላይ እግዚአብሔር ረዳቴ ነው አልፈራም፣ ሰው ምን ያደርገኛል አለ። ሰውም ይሁን ሰይጣንም ይሁን መፍራት የለባችሁም። ፍርሃት ከእግዚአብሔር የሚሰጥ ስጦታ አይደለም። ልባችሁ ውስጥ ገብቶ ቦታ እንዲይዝ እንዳትፈቅዱ። በጣም ብዙ ኃያላንን ቦታ ያስለቀቀው ስናይፐር ወይም ድሮን ሳይሆን ፍርሃት ነው። ማንም ብትሆን ይህንን መልእክት ከሰማ በኋላ አልፈራም፣ እግዚአብሔር ረዳቴ ነው፣ ሰው ምን ያደርገኛል በማለት